ፕሮፌሰሩ ክፍል ውስጥ የተሰበሰቡትን ተማሪዎች እንዲህ ብሎ ይጠይቃቸዋል። 86400 ብር አላችሁ እንበል። አንድ ሰው ይመጣና 10 ብር ይዞባችሁ ቢሮጥ ለዛች 10 ብር ብላችሁ 86390 ብሩን ትታችሁ ሰውየውን ተከትላችሁ ትሮጣላችሁ ወይስ የቀረውን 86390 ብር ይዛችሁ መንገዳችሁን ትቀጥላላችሁ አላቸው። ተማሪዎችም ቀላል ጥያቄ የሆነባቸውና እንዴ ፕሮፌሰር የቀረውን ብር ይዘን እንቀጥላለን እንጂ ብለው መለሱለት። ፕሮፌሰሩም እንዲህ አላቸው፣ ይኸውላችሁ በቀን ውስጥ 86400 ሰከንዶች አሏችሁ። እናም አንድ ሰው በ10 ሰከንድ ውስጥ ለተናገራችሁ ነገር ቀኑን ሙሉ ስትበሳጩ፣ ስታዝኑ፣ ስትናደዱ የምትሉ ከሆነ 86390 ሰከንዶችንም ታጣላችሁ። ሰው አሉታዊ ነገር የሚናገራችሁ ከራሱ አንጻር ነው። እናም መንገዳችሁን ቀጥሉና የቀሩትን 86390 ሰከንዶችን አትርፉ ብሎ ነገራቸው። አያችሁ፣ አብዛኞቻችን በትንሽ ሰከንድ ውስጥ በትንሽ ደቂቃ ውስጥ ለተደረገች ክስተት ቀኑን ሙሉ፣ ሳምንቱን ሙሉ፣ ወሩን ሙሉ፣ ዓመቱን ሙሉ ስንናደድ፣ ስንበሳጭ፣ ጊዜያችንን ስናባክን እንውላለን፣ እንሰነበታለን፣ እንኖራለን። እባካችሁ ያችን በትንሽ ጊዜ ውስጥ የተከሰተች ክስተት ሊቭ እናድርጋትና ወይም ደግሞ እንተዋትና የቀሩ ጊዜዎቻችንን እናትርፍ። ጊዜያችን እየሮጠ ነው። የምንሞትበት ቀን ምንም ሳንሰራ እየደረሰ ነው። ስለዚህ ያችን ነገር እንተዋትና ምንም አሰቃቂ ብትሆንም እንኳን ራሱ ታናድድም እሷን እንተዋትና የቀሩ ጊዜዎቻችንን ግን በአግባቡ ተጠቅመን ውጤታማ ለመሆን እንሞክር። ሀሳቡ ከተመቻችሁ እባካችሁ ቢያንስ 5 ጊዜ ኮፒ ሊንክ ወይም ሼር አድርጉልኝ። ስላዳመጣችሁኝ ግን አመሰግናለሁ። ይመቻችሁ።